ሰላም የፊርዶስ ቲዩብ ተከታዮች እንዴት ናችሁ? ሁሉ ሰላም? እኔ ያለው አልሐምዱሊላህ ደህና ነኝ። ለዛሬ ይዤላችሁ የመጣሁት ቆንጆና ጣፋጭ የሆነ የአብሽ አሰራር ነው። ትወዱታላችሁ ብዬ ተስፋ አድርጋለሁ። እዚህ ጋር መዘብዘፊያ አለኝ። ከሱ ላይ አብሽን ውሃ አድርጌ ከውሃው ላይ አብሹን እነፋዋለሁኝ። ቀስ እያደረግን በትንሽ በትንሹ እየነፋን እሱ ወደ ታች እስኪወርድ እየጠበቅን ነው የምንነፋው። እንዳይቀላቀል እንዳይጓጉልብን እኔ በማደርገው መልኩ እያደረጋችሁ ታዘጋጃላችሁ ማለት ነው። እንደዚህ ነፍተን ከጨረስን በኋላ ሁሉም በደንብ ወደ ታች እስኪዘቅጥ ድረስ ቀስ ብለን እንጠብቀዋለን። በራሱ ቀስ እያለ እንዲወርድ። ከዛ ሁሉም ወርዶ ካለቀ በኋላ ላው ላይ ይሄ ማሳያችሁ ቀረፋና ቅርንፉድ ሄል እንጨምርበታለን። ለሽታውም ለጣዕሙም ቆንጆ ነው። ከዛ አሽገን ለ24 ሰዓት እናስቀምጠዋለን። ከዛ በኋላ ይሄን ውሃውን እናጠለዋለን። አጥልለን እንደፋውና ከታች የዘቀጠውን ይሄ አሁን እያሸው የማሳያችሁትን አብሹ ከታች ያለውን ስኳር እየጨመርን በደንብ እናሸዋለን። በደንብ መታሸት አለበት። ውሃው ከላይ ያለው ውሃ ሁሉንም ነው አጥልለን መድፋት ያለብን። ምንም መቅረት የለበትም። ምክንያቱም የሚመራው ክፍል ላይ ቀርቷን ውሃው ጋር ውሃውን ካላጠለል ነው የመምረር ባህሪ ያለው። ዘብዝፈን ያሳደር ነው። ለዛ ነው ምሬቱ እንዲወጣ ነው። ከዛ ልክ እንዴት አድርጌ እንደማሸው አያችሁ አይደል? በደንብ መታሸት አለበት። በደንብ የሚሳበው እስከሚያቆም ድረስ ስኳር እየጨመርን እናሸዋለን። የተጠቀምኩት እኔ ግማሽ ኪሎ አብሽ ነው። ስኳር ደግሞ 2 ኪሎ የሚሆን አብሽ ጨምሬያለሁ። እየቀመሳችሁ መጨረሻ ላይ እንዳስፈላጊነቱ መጨመርም መቀነስም ትችላላችሁ። ስኳር በደንብ የምትፈልጉ ከሆነ መጨመር ነው። ቀለል ያለ ከሆነ ደግሞ መቀነስ ነው። እዚህ ጋር ቅመም ጨምራለሁ። የቀረፋና የቅርንፉድ ሄል ሞቅ አድርጌ ትንሽ ፈጭቸዋለሁኝ። 1 ማንኪያ የሚሆን እሱን ጨምሬያለሁ እና የዝንጅብል ፓውደሩ ግማሽ የሻይ ማንኪያ የሚሆን ጨምራለሁ። ካለ መጠቀም ትችላላችሁ። ከሌለ ደግሞ ግዴታ አይደለም። ከዛ አሁንም እንደዚሁ ያሸሁት ነው። እጃችሁን በደንብ ታጥባችሁ ነው ማሸት ያለባችሁ። አብሽ የመቀየር ባህሪ ስላለው እጅ በደንብ መታጠብ አለብን። ያው እጅ ባይቀያየርም ጥሩ ነው። ካልሆነ ጓንት ለብሰን ብንጠቀም ጥሩ ነው። እዚህ ጋር በማር ማሸት ይቻላል። ካለ ማር በማር ቢታሽ ጥሩ ነው። ቆንጆ ነው። ያው ቤት ውስጥ በተገኘው ነገርም መስራት ይቻላል። ከዛ ከለሩ ቆንጆ እንዲሆንልን እርድ ግማሽ ማንኪያ 1 ሻይ ማንኪያ እርድ አድርጌያለሁኝ። ያው ለከለር ብቻ ስለሆነ ይሄ መዝለልም ትችላላችሁ፣ ግን ቆንጆ ከለር ያደርግልናል። ከዛ አሁንም በድጋሚ እሱን ጨምሬ ትንሽ ውሃ እያደረኩኝ እያዋሃድኩት ነው። ውሃ እያየን ነው እንዳስፈላጊነቱ የምንጨምረው። ይሄን ያክል የምለው መጠን የለም። ቅጥነቱን እያየሁኝ ነው። ከዛ ሎሚ ጨምራለሁ። ሎሚ 5 ሎሚ ተጠቅሜያለሁ። ያው ሎሚ በደንብ ይፈልጋል። ቆንጆ ነው። እዚህ ጋር በዛ ያለና ለሀጃ ነገር ከሆነ ጭማቂውን መውሰድ ትችላላችሁ። የሎሚዎቹ ክፍል የመሆምጠጥ ባህሪ ሊኖረው ይችላል ሲውል ሲያድር እና ውሃውን ብቻ መጠቀም ትችላላችሁ። እኔ ግን እንደዚህ አድርጌ ሰርቼው ቆንጆ ስለሆነልኝ ከዚህ በፊት እንደዚህ እያሻሁት ነው። መጨረሻ ላይ ማጥለል ይቻላል ማለት ስንከተክተው። እዚህ ጋር ወደ ባልዲ ዘርግፌዋለሁኝ። ውሃ ስለምንጨምርበት እቃው አይበቃኝም። ከርነ እንድናስቀምጠው ክዳን ያለው ባልዲ ጋር ጨምሬ ውሃ ከዛ በቂ የምንለውን ውሃ ጨምረን ከጨረስን በኋላ መቅመስ እንችላለን። ስኳሩንም ሁሉንም ነገር እንቀምሰዋለን። መጠኑም ወፈር እንዲልም ከፈለጋችሁ ቀጠን እንዲልም፣ በጣም ባይቀጠን ይመረጣል። ያው አብሽ ሲቀጠን ብዙም ደስ አይልም። ግን እንደዚህ ትክክለኛ የሆነ መጠን አድርጌ ነው የሰራሁት። ኋላ ላይ አብሹ ስለሚዘቅጥታች ብዙም አይጨምርምም አይቀንስምም። ወፍረቱ እንደውም ትንሽ ቃለሌ ማለት ባህሪ ያለውና ትንሽ ወፈር ቢል ጥሩ ነው። ለጤና ያለውን ጠቀሜታ ምችም ታውቃላችሁ። ለወገብ ህመም
ለሌሎች ነገሮችን በጣም አሪፍ ነው ማለት በጣም ጠቃሚ ነው አብሽ። እኔም ጥቅም ስላገኘሁበት በተለይ ወገቤን ያመኝ ነበርና በሱ እንትን ተጠቅሜበታለሁ። ለዛ ነው ወደ እናንተ ያመጣሁት። የዛሬ ስራ ይሄንን ይመስላል። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ እስክንገናኝ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ኮሜንት ካለም ስጡኝ እቀበላለሁኝ። እየጠጣችሁ ቻው፣ ደህና ሁኑ።